እንደቀር ደግሞ አባቷ ሞተ ብለን ቆማለ። አባቷ ሞተ። ሰላም እንዴት ናችሁ? ዛሬ ህይወቴን ሊቀየርልኝ የሚችል አንድ ሐሳብ አስቤያለሁ። ሐሳቡም የሚሆነው ራሴን ሙሉ ለሙሉ ወደማየ ቀይሬ ከአባዬ የሚያስፈልገኝን ነገሮች እንጠይቅበታለን ማለት ነው። ኧረ ተው አንተ ልጅ፣ ይሄ ነገር ግን ይሆነ? ኧረ ይሳካል። እማዬ መኝኝ እንዴ! ይሄ እኮ ቀላል ነገር እኮ ነው። አንቺ ብቻ እሺ በይኝ፣ እኔ ፊክስ አደርገዋለሁ። ይቅና እንግዲህ ሌላ ምን እላለሁ? ሰላም እንዴት ናችሁ? ምን ባኮተን እንደው አንድ ሐሳብ ሲያሳስበኝ ነው ያለው። እንደው ቀኑን ሙሉ እንዲሁ ሲያሳስበኝ ነው ያለው። ይገርሞታል። ምንድነው ቆይ የሚያሳስብሽ? አንቺ ነጋጠባ ሁል ጊዜ ማሰብ። እንደው በዚህ ልጅ ጉዳይ ነው፣ በልጃችን ጉዳይ። ምን ሆንኩ ነው ደግሞ የሚለው እሱ? በጣም እያሳዘነኝ መጣ ብታዩ። ቀኑን ሙሉ እዚህ ቤት ነው ቁጭ ብሎ የሚውለው፣ ወይ ስራ የለው ወይ ምን የለው። ታው በኋላ ግን አንድ ነገር ሆኖ ከምናዝን የሆነ ነገር አድርገን እንደው ነፍሳችንን ብትረካ ይሻላል። ካልሆነም ደግሞ ከዛ ከጓደኞቹ ተበዳድረህ ምናምን አንድ መኪና አነስተኛ መኪና ብገዛለት እየተንቀሳቀሰ ስራ ይሰራል። መኪና ለሱ። ሌላም ደግሞ እንትኑን ይስጡት። ይሄ ምንድነው? ወርቆትን ይስጡት። ልስጠው ወርቁን? ምንም የለንም በእርግጥ ግን ወርቋን ቢያንስ በቃ ወርቁን ይስጡት። በቃ ይስጡት። ምን ነው አንቺ ግን ዝም ብለሽ ለሱ ብቻ ተቆረቆርሽ? እኔ ባለፈው ስጭኝ ያልኩሽን ነገር እንዴት አደረግሽ? አረ በቃ እሱን ነው ተፈርቼ ነበር። አባባ እዚህ ሰፈር ነሽ እንዴ? እዚህ ሰፈር የሚሸጥ ውሻ ታውቂያለሽ? አለቃ ውሻ ፈልጌ ነበር እኮ የሚሸጥ ውሻ አለቃ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካንገር ካለ ጠቁመኝ። አሜሪካ? ወደ አሜሪካ ይዤ ታዲያ እኔ ሰው መስዬ ነው? ኧረ እኔ እኮ ውሻ ነው ያልኩት። ውሻ ነኝ እኮ እኔ ውሻ እንዴ? ውሻ ነው ያልኩት። እውነት ውሻ ነው ያልኩት። ውሻ ነኝ እውነት። ይኸው እንካ ውሰደኝ፣ ይኸው እንካ፣ ይኸው ውሰደኝ በእናትህ። አንቺ በጣም ያበደሽ እንዴ! የቱርክ እኮ ነው። ሰንደሉ ነው የቱርክ። ምን ሰንደል ነው? ሽቶ እኮ ሽቶ። አንተ አመረርክ እንዴ? ሽቶ ነው በደል በልኛውን ሳናይ ሰንደሉን ጣለው። ምን ሆኗል? ምንድነው ሰንደል? ሰንደል ምንድነው? አንተ የሰንደል አሽተሬ እናንተ ቤት አንድ ያለው ስሚ፣ የሰፈር ስሙ እኮ ማለት ነው። የሱ ሰንደሬላ ነው፣ የእቱ ደግሞ ሲንደሬላ እኮ ነው። ስለምንድን ነው የሚያወራው ልጅ? አንተ እኔ አላውቅም። አንተ ግማታ ስሚኝ፣ የሆነ ቀን ቤት ውስጥ ገላን ታጠብ እንጂ ከዛ አስገባሁትኝና ሻወሩ ሰድ ብዬ እንደ ስልክ ይዘሻት የምትታጠቢባት የለችም ሻወሩ ታጠብ ብዬ ሰጠሁት። ሄሎ አላ ነው ዋጆሮ ውስጥ ገባ። እስካሁን አይሰማም። ያው አንተ ሳቬጅ ሽቶ መቀባቴ ነው አንተን እንደዚህ ጭርጭር ድንድ የሚያደርግ። ሳቬጅ ይጀመር ሳቬጅ አይደለም ሳልቫጅ ከሆነ ልክ ነሽ። ሳልቫጅ ልክ ነሽ። አሽሙረኛው ነው ያት አሉት። ኧረ እባክሽ ፈጣሪ ነፍሳቸውን ይማር። እህቱን ማን ብሎ ይጠሯት እንደነበር ታውቃለህ? መዓዛ። አንተ ስለ እህቴ አትወራ። የምትጨርሰውን ነገር ከኔ ጋር ጨርስ። ስለ እህቴ ስለ ጫማሽ እንዳላወራ እንዳታናሽ። አውራ ስለ ጫማሽ እንዳላወራ እልህ አስያሽኝ። አውራ የዚህ ጫማ ከሸተተ ማለት ጉንፋን ራሱ ይጸየፋል። ጉንፋን ይጸየፋል ነው አውራጣቱ። የዚህ አውራጣት እኔ አውሬጣት ቢባል ነው ደስ የሚለኝ። የረገጠው እኮ ነው የሚሸተው በባዶ እግር እኮ ይርገዝና ሸቴ እንዳልኩ ነው። ምንም አዲስ ነገር የለም። ምንም በቃ አባቴ ሞተ፣ አንተም ጠፋ። በቃ ምንም በቃ ሁሉም ነገር ያስጠላል። ዝም በል። በአንተ ምክንያት ነው። እሺ ቢያንስ ነተን እንኳን ብትጠይቀኝ ሁሉም ነገር ይስተካከል ነበር። አይዞሽ አትበለኝ። ምን ይመጣል? ዝም በል። ለማንኛውም በቃ ቤት ናቶልሽ በኋላ እንደቀር ደግሞ አባቷ ሞተ ብለን ቆማለ። አባቷ ሞተ ምን? እሺ የት ላድርግ? የኔ ነህ ቤቢ እኮ ብለሽኝ አታውቂም። ለውጥ እኔም ቤቢ በባል አማርኛ ቤቢ ነህ እንዴ? አንዴች የምታህል ሰው ቤቢ ነህ። ቤቢ እምልህ ማዘር ላግዞታ ደሞ ወንድ መጣችሁ ሂድ ሌባ አቦ ማዘር ላግዞት ባልኩት ሂዱ አቦ ያገር ያለ ማሰት ያለ እዚህ ጋር እንዳለ አይደለ? ከአንድ ላይ አንድ ነው የምትቀንሰው። ከነበረ አንድ ላይ አንድ ነው የምትቀንሰው። ስንት ነው የሚመጣው? አንድ። አንተ ያማል እንዴ? አንድ አለ። ከአንድ ላይ አንድ ቀንስ። ስንት ነው የሚመጣው? አንድ። እሺ ቆይ ለመጨረሻ ጊዜ ነው ማስረድ። እሺ ይኸውልህ፣ ይሄ ሳምቡሳ አለ አይደል? ይሄን ሳምቡሳ ነው አየው
ይሄን በላሁት። አንድ ነበር፣ አንድ ሳምቡሳ ነበር በላሁት። አሁን ምን ቀረ? ዘይት ይቀራል። ሲስተር ተረኛ አስገቢልኝ። ሰላም ዶክተር ጣሚ ይባላለሁ። ሄይ እኔ ምን አገባኝ ስላንተ ማለት እኔ ምልህ አንተ ነህ ዶክተሩ? አዎ እኔ ነኝ። ማለት ሌላ ሰው የለም? የለም። ምን ነው? ሆዴን በጣም ነው የሚቆርጠኝ እና አሁን ነው የሚርበኝ። ፈሴም ትንሽ በጣም ይሸታል። አይ የሰው ልጅ ውስጥሽ ገምቶ ከላይ የምታሳዩ ገጸ ባህሪ ሌላ። ምን አልከኝ? እዚሁ ነው። የውሃ ሽንትና ሰገራ ይዘሽልኝ ትመጫለሽ። ሄሎ ያው ዶክተር እንዴ ምንድነው ይሄ ሁሉ? እንዴ ዶክተርዬ ሰገራ አላልከኝም? ሰገራ ብለሽ ታዲያ ይሄ ሁሉ ምን ያደርጋል? የምትወስደውን ውሰድና የተረፈውን ለሌላ ሰው ተጠቀማ። ካልሆነም አንደኛውን ብላው አንደኛውን ደግሞ ቃምበት። አንቺ ልክ አደራ በእናትህ አቡ ጭራሽ አላለቅስም። አንድ የሀዘን ምልክት አላሳይም። በቃ እንደለመድከው ሁሌ በእናትህ አላለቅስም አልኳችሁ። አንዴ በቃ ባለፈው ድንገታዊ ተፈጠረ። በቃ አሁን የሰበሰብነውን ብር ሰተን ቶሎ እንጣጣ መውጣት ነው ያለብን። በቃ እሱን ነው እንፈልግ። እንዴት ዋላችሁ? ደህና ዋላችሁ? እንዴት ዋላችሁ? ወንድሜ አይ ወንድሜ አስልዬ አስልቻ አስኑካ እንዴት ተለያየን ማለት ነው? እኔ ጌታ እንዴት ተለያየን ወይ? ኧረ አልልም። ምኑን ዝም አልኩት? አብሮ አደጌ አምልጦ አይ ወይ የኔ ጌታ ያለው ባክ ና እንጂ አስልዬ ልትሄድብኝ ነው። ኧረ አታምልጥብኝ። ኧረ ምኑን ተዋረድን እኮ የተዋረድነው ሲሞት እኔ አልቻልኩም። ወይኔ አስልዬ ወይኔ አስልዬ አይ ኧረ ተውስ። ምኑን ተነሳሁት? የታለ ነቃ? እሱ ካልነቃን የመንቃት እንጃ። ኧረ ምኑን ያዛችሁኝ? የት ነው ያለው? ተቆለፈ። እኔም ቆለፍ ብዬ ልቀራ። እኔም ልቆለፍ። እኔ አልቻልኩም። ሰላም ነው። እንዴት ነው? ምን ልታዘዝ? ምን ታመጭልኛለሽ መሰለሽ? ይቅርታ ጋር ግን ስምሽ ማን ነው? ስሜ እዚህ ጋር ኢቫና። የዚህኛውስ? መርዞ እቺ አይጥ ማምለጥ የለባትም። በዛ ጋር አሉ አሰለም። ታዲዮስ በዚህ ጋር አሉ አሰለም። ዛሬማ እንገላታለን። ዝቅ በል መርዞ። ወይኔ መርዞ ገባች። ታዲዮስ አልጋ ስር ገባች። አላወኩም እኮ መርዞ። ኧረ እኔ መርዞ አውቄ አይደለም እኮ። እቺ ሴትዮ መተት ጀመረች። ምንድነው ይሄ? አባ ኢሳ በረከቴን የምትበይው አንቺ ነሽ። አንቺ መተት ጀመርሽ? ጋሼ ምንድነው ይሄ? ምንድነው ይሄ? እንቁላልና ብር ምንድነው? አረ እንደሚያስቡት አይደለም፣ ተረጋጉ። ይሄ እንቁላል ምንድነው? አረ እንደዛ አይደለም ጋሼ። መተት ጀመርሽ? በረከቴን የምትበይው አንቺ ነሽ። መስማት ከፈለጉ እኔ ምን አገባኝ? ንገረኛው። ያው የእርሶን እንትን ያውቃሉ። እንቁላሉን ያው ከሌላ ሰው ጋር ስተኛ ስማግጥ ለምልክት ብዬ የማስቀምጠው። ለምን እኔ ደከምኩብሽ አይደል? ለነገሩ ችግር የለውም። በ20 ዓመት የትዳር ቆይታ ሁለቴ መማገጥ ምንም ማለት አይደለም። ችግር የለውም የኔ ሚስት፣ እረዳሻለሁ። እሺ ያውላ ብር ምንድነው? ብሩ ደግሞ እንቁላሎቹ ደርዘን ሲሆኑ አውጥቼ እየሸጥኳቸው የተጠራቀመ ብር ነው።
እንደድም ንግድ ፍቃድ ሲቀር ምናምን ስትባል ምንም እምቢ አልክ። እዚህ ፀጉር ቤት እንትን አልሰቀልኩትም እንጂ እኮ አለ ናርሲሲስት ነኝ ልሳቅልኝ ነው ታዲያ አሽገዋለሁ። አሁን በ5 ደቂቃ አሽግልሃለሁ። በ5 ደቂቃ ነው ማሽግ። አስተካክልልህ። እንደዚህ የሚባል ነገር የለውም። እሺ አሽግልሃለሁ። አንተ ሲጀመር አትሰማም ሰው እኛ እንድትለወጥ ብለን ነው እንጂ ስማ አሽግልሃለሁ። እሺ አስተካክላለሁ አለቃ። እንደዚህ የሚባል ነገር የለም። ስማ አስተካክላለሁ። ደግሞ እንዳትረሳ ምኑ ቅባት እኮ አልቀባኝ በ3 ሺህ ብር ደሞዝ ማስተማር መጣብን በእናትህ ጉድ ሞርኒንግ ስቱዳንት ጉድ ሞርኒንግ ቲቸር ኦኬ ሊስን ልጅ ለምንድን ነው ጉድ ሞርኒንግ ቲቸር የማትለኝ? ንቃት ነው ተንበርከክ ያለው ጀሚን እንዳላፋስል ልጅ ጋር ያማራረ ሰው ነው ንፍጣም እዚህ ጋር እስከ ዛሬ የተማርነውን ትምህርት እናካክሰዋለን። በጣም ብዙ ስህተቶችን ተምረናል። ለምሳሌ ቁጥር 1 ስህተታችን ባቄላ ስጋን ይተካል የሚለው ትምህርት ፈጽሞ ስህተት ነው። ዝም በል እባክህ ንፍጣም። ይሻል ለምሳሌ እኔ ሽሮ በልቼ ነው የመጣሁት ቁርስ እና ስጋ ነው የበላሁት፣ ሽሮ ነው የበላሁት። እንደሱ እኮ አይደለም ሚኒራል 4 ነጥብ ሚኒራል አትበል ጋልቱ። እንደዛ ነው በቃ እንደዛ ነው ትምህርት ነው። እንደዛ ከሆነ ለምን ባቄላ ዛርተን ባሪያና ይደም የሚለውን አስባችሁ ታውቃላችሁ? ምን ማለት ነው እንዴ? ሳይንስ እናቱ ሳይንስ ነው። ለራሴ ግራ ገብቶኛል። ለምንድን ነው እሺ በባቄላ ቆዳ ከበሮ የማንሰራው? በጣም እሱ ማጣያቅ ነበረብኝ። ሳይንስ አልሆነ። እሺ ቁጥር 2 ማት ፊዚክስ ኬሚስትሪ ለምንድን ነው ኤክስን የምንፈልጋት? ኧረ ማት እንዴ በቃ ጨረስኩ። የደንክስ ሶራ በእናታችሁ የተማሪ ክስ እኮ 1000 ብር ነው እና ይዳሉ በእናታችሁ እዚህ ጋር ኑሮ አስጠልቶኛል። ውጋይ በእናትህ እንካ ውጋይ ጨርሰኝ እንካ በእናትህ። ኧረ እዚህ ጋር ኑሮ አላስተምርም። ኧረ ቆይ ቲቸር እንደዚህ እኮ አይደለም። ጨርሰኝ በቃ እዚህ ጋር ስንት ልጅ ይዛ ጋር ኤክስ ምናምን ትላለህ